ነበር። የአይሁድ ንጉሥ ሆይ የአይሁድ ንጉሳቸው ነኝ ብለሃል ይሉና ደግሞ ፊቱ በውሸት ይሰግዱለት ነበረ፣ ለእርሱ ማለት ነው። እንዲሁም በውሸት እጅ ይነሱ ነበረ ከፊቱ ማለት ነው። ይህንን እያደረጉ ቆይተዋል። የአይሁድ ንጉሳቸው ነህ ብለው ስለሚያስቡ ወይም የአይሁድ ንጉሳቸው ነኝ ብለሃል እያሉ ስለሚናገሩ እነዚያ ደግሞ የሰቀሉት መካከል ላይ የሰቀሉት ቀኛዝማችና ግራዝማች ሾምንልህ እንግዲህ አነገስንህ ሲሉ በቀኝ አንድ በግራ አንድ አድርገው እሱን መካከል ላይ ሰቅለውታል ማለት ነው። የመጀመሪያው። ሁለተኛው ምክንያት ነቢዩ እንዲህ ብሎ ተናግረዋል። ተወለቀ ምስለ ጊጎያ ከበደለኞች ጋር ተቆጠረ ብሎ ስለተናገረ ያ ትንቢት ይፈጸም ዘንድ በደለኞቹን በቀኝና በግራ አድርገው እሱን በመካከል አድርገው ሰቅለውታል ማለት ነው። ሶስተኛው ትርጉም ደግሞ በቀኝና በግራ አድርገው እሱን በመካከል አድርገው የሰቀሉበት ምክንያት በኋላ በዕለተ ምጽአት ዳግም ስትመጣ እኛን ኃጥአንን በግራህ ጻድቃንን ደግሞ በቀኝህ ታቆመናለህ፣ እርሱ በአቆቅስ ያናገራቸው ማለት ነው። ታቆመናለህ ሲሉ በቀኝና በግራ አድርገው ሰቅለውታል ማለት ነው። የሚገርመው ወደ መሰቀያው ቦታ ሲሄድ መስቀሉን ተሸክሞ ነበረ ራሱ የሄደው ማለት ነው። ሌላ ሰው አልነበረም የወሰደው፣ ወይም ቦታው ላይ አልነበረም የተዘጋጀው መስቀሉ እሱ ራሱ ተሸክሞ ነው የሄደው። ቅድም እንደሰማነው በግብረ ሕማማቱ እንዲያውም መንገድ ላይ ሲደርስ ስምዖን የሚባል አንድ ሰው መስቀሉን አገዘው ይላል። ከጫካ በኩል ሲመጣ ና አንተ የት ነበርክ? እንዲያው በክርስቶስ መከራ አልተሳተፍኩም የት ነበር ካሉና ና አግዘዋሉና መስቀሉን እንዲያግዘው አደረጉት ማለት ነው። አባቶቻችን የክርስቶስን መከራ በምናስብበት ወቅት ሁሉ ይህን ሁሉ የተከናወነው እየተረጎሙ አስቀምጠውታል። ዛሬ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህን የተከናወነው ሁል ጊዜ መስቀሉ ታስባል፣ ሁል ጊዜ መከራው ታስባል። ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ መልእክቱ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 4 ከቁጥር 10 ላይ ወዘንተ ንጸውር ሞቶ ለክርስቶስ በሥጋ ይላል። ሁል ጊዜ የክርስቶስን መከራ በሥጋችን ተሸክመን እንኖራለን። ክርስቶስን አትሰብክም የሚለው ቤተክርስቲያን ጠላት የሚናገርላት ቤተክርስቲያን ክርስቶስን የማታስብበት የክርስቶስን መከራ የማትናገርበት የጸሎት ክፍል የላትም። ከበሮ ሲመታ እኮ የክርስቶስን መከራ ነው የሚያሳስበን። ከበሮ ራሱ ላው ላይ ያለው የተቀበረበት ጠቡ የክርስቶስን መከራ ግርፋቱ ሰንበሩ እኮ ነው የሚያስታውቀን። ጸናጽሉ መዶሻው ነው የሚያስታውሰን። የተመታበትን ሚስማሩ የተመታበትን ማለት ሁሉ ጊዜ መስቀሉ በመስቀል ምልክት ስናማትንም እንዲሁ መስቀሉን የምናስብ መሰቀሉን ማለት ነው። ከዚያስ በኋላ እሱ ተሸክሞ ሲሄድ ስምዖን ቀረብ ባልና መስቀሉን ቀበል ብሎ አገዘው። የክርስቶስን መከራ ማለት የክርስቶስን መስቀሉን ሸክሙን አገዘው። ዛሬ ቤተክርስቲያንን በትርጓሜ በተግባር ታሳያለች የክርስቶስን ሕማሙንና ሞቱን ማለት ነው። እንዴት ይህን ታስባለች ሲባል በመጀመሪያ የቃል ኪዳኑ ታቦት ከወጣ በኋላ እነማን ወረብ ያቀርባሉ? ሊቃውንተ ቤተክርስቲያኑ መቋሚያውን ተሸክሞ ክርስቶስ እንዲህ ነበር ወደፊት የወደቀው እንደዚህ ነበር ወደ ኋላ የወደቀው እያሉ መቋሚያውን ተሸክሞ እንዲህ እያሉ የክርስቶስን መስቀል መሸከም ያሳስባል። ከዚያ በኋላ ደግሞ እነሱ ልክ ክርስቶስን ወክለው ክርስቶስን መስለው መስቀሉን ከተሸከሙ በኋላ እነማን ይመጣሉ ሊያግዟቸው? ቀጣይ ወረብ ያቀርቡት እነማን ናቸው? የሰንበት ተማሪዎች ይመጣሉ አይደል? እነሱ ደግሞ ይመጡና መስቀሉን ያግዛሉ። የማን ምሳሌ ናቸው? እነሱ የስምዖን ምሳሌ ናቸው። ልክ ስምዖን መስቀሉን መጥቶ እንዳገዘው ክርስቶስን እነሱም ደግሞ መጥተው ቀበል ይሉና ከሊቃውንቱ ስምዖን ደግሞ እንደዚህ ነበረ ተሸክሞ የሄደው እያለ ተሸክሞ ይሄዳሉ ማለት ነው። እነዚያው እንደ ስምዖን ማለት ነው። ቀራንዮ ላይ